ሮብ ሜይ 21 2025 በቢልባኦ በሳን ማሜስ ሰማይ ስር ሁለቱ ታሪካዊና ወቅታዊ ባላንጣዎች በአህጉሯ አዲስ ታሪክን ለማስፈር ይፋጠጣሉ። የፕሪሚየር ሊግ መርሃ ግብራቸው ከወዳጅነት ጨዋታ ያነሰ ትኩረት በመስጠት መድረኩን ሲኒማ ያደረጉት ዩናይትድ እና ስፐርስ ፍልሚያውን ከወዲሁ ተጠባቂ አድርጎታል። ከ1973-74 በኋላ 16ኛ ደረጃ ላይ ሆነው የሚማቀቁት ቀይ ሰይጣኖቱ በፕሪሚየር ሊጉ ከወራጅ ቀጠናው አፋፍ የተቀመጡትና 21 ሽንፈቶችን ያስተናገዱትን የአንጌን ልጆች ሲገጥሙ በጥሎ ማለፍ ጨዋታዎች ያልተሸነፈ ብቸኛው የአውሮፓ ቡድን በመሆን ነው። ግዙፉን ዋንጫ ከማሸነፍ ባለፈ ለሁለቱም ቡድኖች በቀጣዩ የውድድር ዘመን የዩኤፋ ቻምፒየንስ ሊግ ቦታቸውን ለማስጠበቅ ብቸኛ አማራጫቸው። በደንብ ተከታተሉኝ፣ ምክንያቱም የምናወራው ተራ ግጥሚያ ሳይሆን በቀልና ሌጋሲ ስለማስጠበቅ እንጂ። በኦልድ ትራፎርድ ሰማይ ጠቁራለች። ቡድኑ 18 ሽንፈቶችና በጨዋታ 1.2 ጎሎችን ብቻ የማስቆጠር አሃዝና ጫናውን መቋቋም ያልቻለ ስኳድ ተቀምጧል። ባልተለመደ መልኩ ደግሞ የፖርቹጋላዊ ቡድን የአውሮፓ ሊግ ውድድርን መክሊቱ መስላለች። እድልና ብቃት ለነሱ ፊታቸውን አዙሮ በ14 ጨዋታዎች ላይ 2.5 ጎሎችን በጨዋታ በማስቆጠር ለመጨረሻ ጊዜ ደግሞ አስተናጋጁን ቡድን በድምር ውጤት 7-1 ረምርሞ ለፍጻሜ ደርሷል። በአንጻሩ በ20 ኦክቴን ፍሌር እግር ኳስ በለንደን የዋይት ሌን ሄርት ሰፋሪዎችን የጠመቁት አንጌ በመድረኩ ተመሳሳይ ጥንካሬ ማሳየት ችሏል። በሊጉ ከሚያስቆጥሩ 0.9 ጎል በተሻለ መልኩ 1.6 ጎሎችን በማስመዝገብ ከምናውቀው የኢንቨርትድ ፉልባክ አፈንግጠው ተመላላሾቻቸውን ጠርዙ ላይ በማሰማራታቸው ከውድድሩ አላስፈላጊ ተርኖቨሮችና ካውንተር አታኮችን እንዲቋቋሙ አስችሏቸዋል። ሁለቱም አሰልጣኞች በእጃቸው ያለውን ወርቃማ ድል ጠንቅቀው ያውቁታል። ለዩናይትድ 3ኛ ተከታታይ ዋንጫ፣ ለስፐርስ ደግሞ ከ2008 በኋላ የመጀመሪያው ሲልቨርዌር። ሁለቱም ወገኖች መመሳሰል የጀመሩት ከጥር ወዲህ ነበር። ለሁለቱም ቡድኖች ጉዳት ዋነኛ እክል ቢሆንም ለአሰልጣኞቹ ግን ላላቸው ፍልስፍናና ኮር ፕራግማቲክ መሆናቸው ለማሽቆልቆላቸው የአንበሳውን ድርሻ ይወስዳል። በተለይ ደግሞ የአንጌ ቡድን ኳስ መስርተው ሲወጡ የሚጠቀሙት የኢንቨርተድ ፉልባክ ቀመር ቡድኑ ለአደገኛ መልሶ ማጥቃቶች ያጋልጡታል። በሁለቱም ቲሞች በጥር የዝውውር መስኮት እዚህ ግባ የሚባል ኳሊቲ አለመጨመራቸውና ከጊዜ ወደ ጊዜ የሚሻሻልና የሚዳብር ኬሚስትሪ በቡድን አጋሮቹ መሃል አለመጎልበቱ ክለቦቹ ትናንት ያስተናገዱት ሽንፈት ከዛሬው ጋር እንዲመሳሰል አድርጎታል። በአንጻሩ በዚህ መድረክ የሚገጥሟቸው ቡድኖች ታክቲካሊ ናይፍ እና ፊዚካሊቲያቸው ከፕሪሚየር ሊጉ ሊጎች ቡድኖች አንጻር የላሸቀ መሆኑ ለአሰልጣኞቹ መተንፈሻ ቦታና ቡድናቸው በተሻለ መልኩ ፕሬስ እያደረጉ ከመልሶ ማጥቃት ትርፋማ እንዲሆኑ አስችሏቸዋል። ለምንድን ነው ግን የአሞሪም ሰራዊት በዚህ ኮንቲኔንታል ውድድር እስከ ፍጻሜ ድረስ መጓዝ የቻሉት? ቀደም ሲል እንደገለጽነው ዩናይትድ ተጋጣሚዎቻቸውን ፕሬስ እያደረጉ የሚያስጨንቁት ልክ እንደ አራስ ነብር ነው። ለዚህም ነው ትናንሽ ወለምታዎችን ወደ ግብ የሚቀይሩት። በአንጻሩ ሊጉ ላይ እንደ ኒውካስትል ያሉ ቡድኖች ይህን ፕሬስ ባላቸው ከፍ ያለ አትሌቲዝም እና ፕሬሱን ይወጡታል። ኦቨር ዘ ፕሬስ ረጃጅም ኳሶችንም እየጣሉ ይቀጧቸዋል። ለዚህም ነው ሩበን ስፐርሶች ላይ ከጀመሩ ኳሷን ፍለጋ እያስጨነቀ የፖሮን ረጃጅም ኳሶች ሪስክ ያደርጋል ወይስ በአምስት ተጫዋቾች አማካኝነት አፈግፍጎ በመጫወት መልሶ ማጥቃት ላይና የብሩኖን አማር ላይ ያነጣጠሩ ረጃጅም ኳሶችን ተማምኖ ይገባል የሚለው ከኦዲዮ አጓጊው ነው። በአንጻሩ በውጤት ባይታጀብም የአንጌ ልጆች ውበትና ጥንቃቄ ቪዲዮ ጅማሮ ላይ እንደተወያየ ነው አያይዘው ኢንቨርት የሚያደርጉትን ተመላላሾች ጠርዙ ላይ በማሰማራት ነገር ግን እንደ አስፈላጊነቱ ኢንቨርት በማስደረግ በአንድ በኩል ሴንትራል ሶሊዲቲን በማስጠበቅ በሌላ በኩል ደግሞ ዋይድ ኤሪያዎች ላይ ኦቨርሎዶችን በማስቀመጥ ፍጻሜ የደረሱት። ለዚህም ነው በጨዋታ ከአንድ ግብ በታች በማስመዝገብ የውድድሩ ጥሩ አሃዝ ማስመዝገብ የቻሉት። ዋናው ግድፈታቸው ግን በተደጋጋሚ ሮቴት ማድረጋቸው። ይህ ደግሞ ቤስት ማን ኢን ቤስት ስፓት የሚለውን ፕሪንሲፕል ይጣረሳል። እርስ በርስ መግባባት ጥያቄ ለሚነሳባቸው የአንጌ ልጆች ደግሞ ኳስ ከተቀሙ በኋላ በመልሶ ማጥቃት ለመውገር ለሚደራጀው በአሞሪም ልጆች መቀጣቱ ሳይታለም የተፈታልም ነው። እናንተ ግን እነዚህ ሮቴሽኖች ዩናይትድ ላይ ከቅርብ ጊዜያት ወዲህ የወሰዱትን የበላይነት በዋንጫ የሚያብስላችሁ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የንስር ቤተሰቦች ነን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር እንድትቆዩ በተረፈ ሌሎችን መረጃዎች ወደ እናንተ ትንተናዎች ወደ እናንተ እናደርስላችኋለን። ይመቻችሁ።